ተመልካቾቻችን እንደምን ቆያችሁ? ይህ የህገ መንግስትና ፌዴራሊዝም አስተምሮ ማዕከል በህገ መንግስትና በፌዴራላዊ ጉዳዮች ዙሪያ በየጊዜው እያዘጋጀ የሚያቀርብላችሁ የአስተምሮ ፕሮግራም ነው። በዚህ ፕሮግራም ላይ በፌዴራላዊ እሳቤ የፌዴራላዊ እሳቤ የመነጨበት መሰረታዊ ምክንያት፣ የፌዴራላዊ እሳቤ መሪዎቹና ጠቀሜታዎቹ ላይ የማቀርብላችሁ እኔ አቶ ዘውዴ ደምሴ በህገ መንግስትና ፌዴራሊዝም አስተምሮ ማዕከል የስልጠና ማስተባበሪያ ዴስክ ኃላፊ ነኝ። በዚህ ፕሮግራም ላይ የማቀርብላችሁ የፌዴራላዊ እሳቤ ማለት ምን ማለት ነው? የፌዴራላዊ እሳቤ የመነጨበት መሰረታዊ ምክንያት ወይም ደግሞ የፌዴራላዊ እሳቤ ምላሽ የሚሰጠው መሰረታዊ ጉዳይ ምንድነው? የፌዴራላዊ እሳቤ መሪዎቹ ምንድናቸው የሚለውንና እንዲሁም የፌዴራላዊ እሳቤ ጠቀሜታዎቹ ምንድናቸው የሚሉ ጉዳዮችን አጠር አርጌ አቀርብላችኋለሁ። በመጀመሪያ የፌዴራላዊ እሳቤ ወይንም ደግሞ የፌዴራሊዝም እሳቤ ስንል ምን ማለታችን ነው? የፌዴራላዊ እሳቤ ወይም ደግሞ የፌዴራሊዝም እሳቤ ህዝቦች ወይም የተለያዩ ማንነቶች የራሳቸው ነፃነት እና ህልውናቸው ተጠብቆ የጋራ አንድ ሀገር መመስረት አንድ የፖለቲካ ስርዓት ለመመስረት የሚያስችል እሳቤ ወይም ደግሞ ሀሳብ ነው። የፌዴራላዊ እሳቤ ሀገራት ወይም ደግሞ ህዝቦች ማንነታቸው ተጠብቆ ነፃነታቸው ተጠብቆ አንድ የጋራ ሀገር እንዲመሰርቱ ያስችላቸዋል። የፌዴራላዊ እሳቤ በአንድ በኩል የህዝቦችን ነፃነት እና ህልውና ያከበረ፣ በሌላ መንገድ ደግሞ እነዚህ ህዝቦችና ማንነቶች በአንድ አገር ጥላ ስር እንዲኖሩ የሚያስችል እሳቤ ነው ማለት ነው። የፌዴራላዊ እሳቤ ብዝሃነት እምብዛም በሌለባቸውም ሀገራት የህዝቦችን ነፃነት ከማጎናጸፍና ህዝቦች በራሳቸው ፍላጎት የፖለቲካ ስርዓት እንዲመሰርቱ የሚያስችል ከመሆኑም በላይ ብዝሃነት ጎልቶ በሚታይባቸው ሀገራትም ብዝሃነትን እውቅና የሰጠ ወይም ደግሞ ብዝሃነትን ያከበረ ሀገራዊ አንድነትን ለመመስረት ወይም ደግሞ ለመገንባት የሚያስችል እሳቤ ነው። ለአብነትም በአሜሪካ ብዝሃነት እምብዛም ጎልቶ የማይታይበት አገር ሲሆን ህዝቦች ራሳቸውን በራሳቸው የሚያስተዳድር ወይም ደግሞ የራሳቸውን ነፃነት ባከበረ መልኩ የራሳቸውን ፍላጎት መሰረት በማድረግ ለህዝቡ ቅርብ የሆነ ህዝባዊ የሆነ መንግስት በማደራጀት በዓለም ላይ የበለጸገች ሰፊና ጠንካራ ሀገር ለመመስረት ያስቻለ እሳቤ ነው። በሌላ መልኩ ደግሞ ብዝሃነት በስፋት ጎልቶ በሚታይባቸው እንደ ስዊዘርላንድ ባሉ ሀገራት የተለያዩ ማንነቶች ራሳቸውን በራሳቸው የማስተዳደር ስልጣንና እውቅና ተጎናጽፈው በዓለም ደረጃ ታዋቂ የሆነች ሰላማዊ የሆነች በጣም በእድገቷ የበለጸገች ስዊዘርላንድን ለመመስረት አስችሏቸዋል። ስለዚህ የፌዴራላዊ እሳቤ ብዝሃነት እምብዛም ጎልቶ በማይታይባቸውም ሀገራትም ቢሆን እንዲሁም ደግሞ ብዝሃነት መገለጫቸው በሆነባቸው ሀገራት ብዝሃነትንና የህዝብን ፍላጎት እንዲሁም ደግሞ ዲሞክራሲያዊ ነፃነታቸውን ባከበረ መልኩ ሀገራዊ አንድነትን ለመፍጠር ወይም ደግሞ ለመገንባት የሚያስችል እሳቤ ነው ማለት ነው። የፌዴራላዊ እሳቤ
የመነጨበት ወይም ደግሞ የተመሰረተበት ዋነኛው ምክንያት ምንድነው ብለን የወሰድን እንደሆነ የህዝቦችን ነፃነት ያከበረ፣ የህዝቦችን ፍላጎት ያከበረ፣ የተለያዩ ማንነቶችን ነፃነትና ፍላጎት እውቅና የሰጣ ነገር ግን አንድ ጠንካራና ሰፊ ሀገር የመመስረት ዓላማን የያዘ ነው ማለት ነው። የፌዴራላዊ እሳቤ ዋነኛው ዓላማ አንድ ጠንካራ የጋራ ሀገር የመመስረት ፍላጎት ነው። የፌዴራላዊ እሳቤ ስልጣንን የመከፋፈል ብቻ ሳይሆን ወይም ደግሞ ሌሎች አንዳንድ ግለሰቦች እንደሚሉት ከፋፋይ ትርክት ሳይሆን ነገር ግን የህዝቦችን ዲሞክራሲያዊ መብት እውቅና በመስጠት ጠንካራ ሀገር መመስረትን ዓላማ ያደረገ ነው። ስለዚህ የፌዴራላዊ እሳቤ ዋነኛው ዓላማ ፖለቲካዊ አንድነትን ማምጣት ነው ብሎ መውሰድ ይቻላል። የፖለቲካዊ አንድነትን ማምጣት ነው ብለን ስንል ግን የህዝቦችን ዲሞክራሲያዊ መብትና ነፃነትን ባከበረ መልኩ፣ ብዝሃነትን ባከበረ መልኩ፣ ለብዝሃነት እውቅና በሚሰጥ መልኩ ጠንካራና ሰፊ ሀገርን መመስረት ዓላማ ያደረገ እሳቤ ነው ብለን መውሰድ እንችላለን ማለት ነው። ሌላኛው የፌዴራላዊ እሳቤ በውስጡ ምን ምን መሰረታዊ መሪዎችን ይዟል የሚለው ሌላኛው የምናቀርብላችሁ ሐሳብ ነው። የፌዴራላዊ እሳቤ በውስጡ ሁለት መሰረታዊ መሪዎችን ይይዛል። እነዚህም የመጀመሪያው የራስ አስተዳደር ወይንም ሴልፍ ሩል መሪሆ የሚባለው ሲሆን ሁለተኛው የጋራ አስተዳደር ወይንም ሼርድ ሩል መሪሆ በመባል የሚታወቁ ናቸው። የራስ አስተዳደር መሪሆ የፌዴሬሽኑ አባል መንግስታት ራሳቸውን በራሳቸው የሚያስተዳድሩበት፣ ዲሞክራሲያዊ መብታቸውን ኤክሰርሳይዝ የሚያደርጉበት፣ ህልውናቸውን የሚያስጠብቁበት እና ራሳቸውን በራሳቸው የሚያስተዳድሩበትን አውድ የሚፈጥርላቸው ሲሆን የጋራ አስተዳደር ደግሞ የአባል መንግስታቱ የጋራ በሚያደርጋቸው ጉዳዮች ላይ የጋራ መንግስት መመስረት የሚያስችላቸው መሪሆ ነው። እነዚህ የራስ አስተዳደርና የጋራ አስተዳደር መሪሆ ተግባራዊ የሚደረገው በህገ መንግስታዊ የስልጣን ክፍፍል ማዕቀፍ ውስጥ ነው። የፌዴራላዊ እሳቤ ተግባራዊ የሚደረገው በቃል ኪዳን ሰነድ ወይንም ደግሞ የአባል መንግስታቱ ተነጋግረውበት፣ ተወያይተውበት፣ ተደራድረው በሚያጸድቁት ህገ መንግስት ውስጥ ስልጣናቸውን የሚወስኑት ሲሆን የአባል መንግስታት የራሳቸው የሆነ ስልጣን፣ የፌዴራል መንግስቱ የጋራ ስልጣን እንዲሁም ደግሞ በመካከላቸው ሊኖር የሚችለውን የጋራ ስልጣን እና ቀሪ ስልጣኖችን በህገ መንግስቱ መሰረት የሚወስኑበት ስርዓት ነው። ስለዚህም በራስ አስተዳደርና በጋራ አስተዳደር መካከል የሚኖረው የስልጣን ክፍፍል የሚወሰነው በህገ መንግስቱ ማዕቀፍ ነው ማለት ነው። በአሁኑ ጊዜም በራስ አስተዳደርና በጋራ አስተዳደር መሪሆ ወይም ደግሞ አተገባበር መካከል የሚኖረውን ግንኙነት ለመወሰን የሚያስችል የመንግስታት ግንኙነት ስርዓት ሶስተኛው የፌዴራላዊ እሳቤ መሪሆ እየሆነ መጥቷል። የመንግስታት ግንኙነት መሪሆ በራስ አስተዳደርና በግል አስተዳደር መካከል የሚኖረው
ግንኙነት የተደራጀና የተሳለጠ እንዲሁም በትብብር ላይ የተመሰረተ እንዲሆን ያስችላል። የተደራጀ እና ተቋማዊ የሆነ የመንግስታት ግንኙነት ስርዓት የፌዴራል ስርዓቱ ጠንካራና ውጤታማ እንዲሆን ያስችላል። ከዚህ በመነሳት የዘርፉ ምሁራን ጠንካራ የመንግስታት ግንኙነት ስርዓት የፌዴራል ስርዓቱ የልብ ምት ወይም ደግሞ የደም ስር ነው በማለት ይገልጹታል። ስለሆነም የፌዴራላዊ እሳቤ በውስጡ የራስ አስተዳደር መሪሆን፣ የጋራ አስተዳደር መሪሆን እንዲሁም ደግሞ በራስ አስተዳደርና በጋራ አስተዳደር መካከል የሚኖረውን ግንኙነት የሚያሳልጥ የመንግስታት ግንኙነት መሪሆን ይይዛል ማለት ነው። በአጭሩ ፌዴራሊዝም ወይም ደግሞ የፌዴራላዊ እሳቤ የሚለውን ትርጉም ስንገልጽ ፌዴራሊዝም ማለት የራስ አስተዳደር እንዲሁም የጋራ አስተዳደር እና የመንግስታት ግንኙነት ብቻ ብለን በሶስቱ ቃላት በአጭሩ መግለጽ እንችላለን ማለት ነው። የፌዴራላዊ እሳቤ የፌዴራላዊ ስርዓትን በሚከተሉ ሀገራት የራስ አስተዳደር መሪሆንና የጋራ አስተዳደር መሪሆን አንድ ላይ አጣምሮ በመያዝ በርካታ ጠቀሜታዎችን እንዲያገኙ ያስችላቸዋል። የመጀመሪያው የፌዴራላዊ እሳቤ ጠቀሜታ ጠንካራ የሆነ ሀገራዊ አንድነትን መገንባት ነው። የፌዴራላዊ እሳቤ የራስ አስተዳደርና የጋራ አስተዳደር መሪዎችን የሚይዝ በመሆኑ የአባል መንግስታት የጋራ የሆኑ ጉዳዮችን በመለየት የጋራና ጠንካራ ሰፊ አገር እንዲመሰርቱ ያስችላቸዋል። የአባል መንግስታት ለየብቻቸው መንግስታት ከሚሆኑ በጋራ በመምጣት ጠንካራ የሆነ የደህንነት ስርዓት ለመፍጠር ያስችላል። በጋራ በመምጣት ያላቸውን አቅም በመደመር ጠንካራ ኢኮኖሚና የበለጸገች አገር ለመፍጠር ያስችላል። በክልሎቹ ወይም ደግሞ በአባል መንግስታት መካከል የሚኖረውን የንግድ ግንኙነት ስርዓት በማጠናከር እና ሚዛናዊ የሆነ የንግድ ስርዓት በመፍጠር የኢኮኖሚ እድገትን እንዲያድግ ያደርጋል። እነዚህ ሁሉ አንድ ጠንካራና ሰፊ የበለጸገች የተዋሃደች አገር እንድትፈጠር ያደርጋል ወይም ደግሞ ያስችላል ማለት ነው። ሌላኛው የፌዴራላዊ እሳቤ ጠቀሜታ የአባል መንግስታት ነፃነታቸውን፣ ህልውናቸው ሳይደፈጠጥ ራሳቸውን በራሳቸው ማስተዳደር የሚያስችሉበትን ስልጣንና አውድ ይሰጣቸዋል ማለት ነው። የአባል መንግስታት ራሳቸውን ባሉበት አካባቢ ሀብታቸውን፣ ህዝባቸውን ማስተዳደር የሚችሉበትን አግባብ ይፈጥርላቸዋል። የአባል መንግስታት ነፃነታቸውና ህልውናቸው ተጠብቆ ባህላቸውን፣ ቋንቋቸውን ማሳደግ የሚችሉበትን ሁኔታ ይፈጥርላቸዋል። ስለዚህ ሁለተኛው የፌዴራላዊ እሳቤ ዋነኛ ጠቀሜታ ብለን የምንወስደው የአባል መንግስታት ራሳቸውን በራሳቸው እንዲያስተዳድሩ የሚያስችለው ጠቀሜታ ነው ማለት ነው። ሌላኛው የፌዴራላዊ እሳቤ ዋነኛ ጠቀሜታ ተብሎ የሚወሰደው የአባል መንግስታትን ወይም ደግሞ የህዝቦችን የዲሞክራሲያዊ ልምምድ
ማጎልበት መቻሉ ነው። የፌዴራላዊ እሳቤ ለህዝብ ቅርብ የሆነ መንግስትን ለመመስረት ያስችላል። ህዝቦች ወይም ደግሞ የተለያዩ ማንነቶች በአካባቢያቸው በሚኖረው የመንግስታት ጉዳዮች ወይም ደግሞ ራሳቸውን በሚመለከቱ ጉዳዮች ላይ በበቂ ሁኔታ የሚሳተፉበትን እድል ይፈጥርላቸዋል። በሚመለከታቸው ጉዳዮች ላይ እንዲወያዩና እንዲሳተፉ እድል ይሰጣቸዋል። ስለዚህም የህዝቦችን የዲሞክራሲያዊ ልምምድ ያጠናክራል። ብዝሃነት እምብዛም በማይታይባቸው አገራት እንደ አሜሪካ ብንወስድ ህዝባዊ መንግስታትን ለመፍጠር አስችሏል። ብዝሃነት ባለባቸውም አካባቢዎች ላይ ስዊዘርላንድን የወሰን እንደሆነ የተለያዩ ማንነቶች የተለያዩ ባህልና ቋንቋ ያላቸው ህዝቦች የዲሞክራሲ ልምምዳቸው በጣም ጠንካራና ስር የሰደደ እንዲሆን አስችሏል። ስለዚህም የፌዴራላዊ እሳቤ ዋነኛው ጠቀሜታ የህዝቦችን እንዲሁም የተለያዩ ማህበረሰቦችን የዲሞክራሲ ልምምድ እንዲጎለብት ማስቻሉ ነው ማለት ነው። በአራተኛ ደረጃ ደግሞ የፌዴራላዊ እሳቤ ልዩነቶችን በአግባቡ እውቅና የሚሰጥ እና በልዩነቶች መካከል አንድነትን የሚፈጥር የጋራ አገር መፍጠር የሚያስችል እሳቤ መሆኑ ነው። የፌዴራላዊ እሳቤ ልዩነቶችን እውቅና የሰጠ አንድ የጋራ ሀገር ለመፍጠር ያስችላል። በእንግሊዝኛው አኮሞዴሽን ኦፍ ዳይቨርሲቲ ወይም ደግሞ ዩኒቲ አንደር ዳይቨርሲቲ፣ በልዩነቶች መካከል የተፈጠረ አንድነትን ለማጠናከር ያስችላል ማለት ነው። ዩኒቲ ኢን ዳይቨርሲቲ ለመፍጠር የሚያስችል እሳቤ ነው። ለዚህም ባለብዙ ማንነት የሆኑ ሀገራት ወይም ደግሞ ብዝሃነት መገለጫቸው የሆኑ ሀገራት የፌዴራሊዝም እሳቤን በመጠቀም በልዩነት መካከል ያለ አንድነታቸውን በማጠናከር ጠንካራ የሆነ አገር ለመፍጠር ችለዋል ማለት ነው። አምስተኛ ደረጃ ከማንነት አንጻር ራስን በራስ ከማስተዳደር አንጻር የሚነሱ ግጭቶችን በቀላሉ ለመፍታት ያስችላል። የፌዴራላዊ እሳቤ በውስጡ የራስ አስተዳደርንና የጋራ አስተዳደርን አንድ ላይ አጣምሮ የያዘ በመሆኑ ማንነትን ከማስተዳደር አንጻር ራሳቸውን በራሳቸው ለማስተዳደር የሚያነሱ የተለያዩ ማንነቶች ራሳቸውን በራሳቸው እንዲያስተዳድሩ በማስቻል ራስን ከማስተዳደር አንጻር የሚነሱ ግጭቶችን በቀላሉ በመወያየት፣ በመደራደር፣ በመነጋገር ሰላማዊ በሆነ መንገድ እንዲፈቱ ያስችላቸዋል ማለት ነው። በስድስተኛው ደረጃ የፌዴራላዊ እሳቤ የአባል መንግስታት ወይም ደግሞ ክልሎች ክልላዊ ጸጋዎቻቸውን፣ አካባቢ ጸጋዎቻቸውን፣ አካባቢያዊ የተፈጥሮ ሀብቶቻቸውን አይናቸውን ገለጥ አድርገው እንዲያዩ እንዲሁም አካባቢያቸውን እንዲያለሙ የተፈጥሮ ሀብቶቻቸውን መነሻ ያደረገ ወይም ደግሞ ታሳቢ ያደረገ የአካባቢያዊ ልማት እንዲያመጡ ያስችላቸዋል ማለት ነው። የአካባቢውን ጸጋ ታሳቢ ያደረገ የአካባቢ ልማትና እድገት እንዲኖር ያስችላቸዋል። በሌላ መልኩ ደግሞ የፌዴራላዊ እሳቤ ለህዝቡ በቂ የሆነ ስልጣንን ወደ ታች ተደራሽ የሚያደርግ ስለሆነ የአገልግሎት አቅርቦትን እንዲሁም ለህዝቡ የመልካም አስተዳደር እንዲሰፍን የሚያስችል እሳቤ ነው። የፌዴራላዊ እሳቤ ለህዝቡ በቅርበት የመንግስታዊ አስተዳደሮች እንዲኖሩ የሚያደርግ በመሆኑ ህዝቡ በቅርበት አገልግሎት እንዲያገኝ
እንዲሁም ደግሞ የሚያነሳቸው የመልካም አስተዳደር ጉዳዮች እየተፈቱ እንዲሄዱ ያስችላቸዋል። በመጨረሻም የፌዴራላዊ እሳቤ የፈጠራና የኢኖቬሽን የክሬቲቪቲ አዳዲስ ሀሳቦችን የማፍለቅ ሂደቶችን ፕሮሞት ያደርጋል ወይም ደግሞ አዳዲስ እሳቤዎችና ቴክኖሎጂዎች እንዲፈጠሩ ያስችላቸዋል። ክልሎች ወይም ደግሞ አባል መንግስታት ራሳቸውን በራሳቸው የሚያስተዳድሩ ስለሆነ በማህበራዊው ዘርፍ፣ በፖለቲካው ዘርፍ፣ በኢኮኖሚው ዘርፍ፣ በግብርናውም ቢሆን በተለያዩ ዘርፎች በሚሰሯቸው ስራዎች አዳዲስ ቴክኖሎጂዎችን እንዲያመነጩ አዳዲስ እሳቤዎችን እንዲፈጥሩ እና እነዚህ አዳዲስ አስተሳሰቦችና እሳቤዎች ደግሞ አንዱ ክልል ከሌላኛው እንዲማርበት ተሞክሮ እንዲወስድ የመማማሪያ መድረክ የአዳዲስ ቴክኖሎጂዎች ተሞክሮች ማፍለቂያ መድረክ ሆኖ ያገለግላል ማለት ነው። ተከታዮቻችን በዚህ አጭር ቪዲዮ ያቀረብንላችሁ አስተምሮ የፌዴራላዊ እሳቤ ማለት ምን ማለት ነው? የፌዴራላዊ እሳቤ የመነጨው ምንን ለማሳካት ነው? ወይም ደግሞ የፌዴራላዊ እሳቤ የሚያሳካው መሰረታዊ ጉዳይ ምንድነው? የፌዴራላዊ እሳቤ በውስጡ የሚይዛቸው መሪዎች ምንድናቸው? የሚሉትንና የፌዴራላዊ እሳቤ የሚሰጣቸው ጠቀሜታዎች ምንድናቸው? የሚሉትን በአጭሩ አቀረብኩላችሁ። በተጨማሪም በሌላ ፕሮግራም በሌላ ትምህርት ይዘን እስከምንቀርብላችሁ ድረስ በዳና ቆዩልን።